ውድ ተማሪዎች በኢትዮጵያም ውስጥ ላላችሁ ከኢትዮጵያም ውጪ ዘጠነኛ ክፍል ትምህርት በመደበኛ ትምህርት በርቀትም የምትከታተሉ የዘጠነኛ ክፍል የታሪክ ትምህርት ምዕራፍ 1 በአማርኛ ነው ይዤላችሁ የቀረብኩት። እንግዲህ እንደተለመደው ሳብስክራይብ እና ሼር እንዳይረሳ። ዩኒት 1 ምንድነው የሚለው? ዲሲፕሊን ኦፍ ሂስትሪ ኤንድ ሂውማን ኢቮሉሽን ይላል። ታሪክ ትምህርት እንደ ትምህርት ምንድነው ነው ዲሲፕሊን እናያለን። የሰው ልጅ አፈጣጠሩ በዝግመት ነው የመጣው። ሂውማን ኢቮሉሽን እነኝን ነገሮች እናያለን በምዕራፍ 1። The first, this unit introduces the foundation of history. የታሪክ ትምህርት መነሻ የሆነውን አመጣጡን እና ያብራራል። በዚህ ምዕራፍ 1 distinguishing between prehistory and history. prehistory ምንድነው? history ምንድነው? የሁለቱ ልዩነት። it explores human evolution. ቅድም ላልኳችሁ ዝግመታዊ ለውጡን ያያል። Africa's central role as the cradle of humanity. አፍሪካ የሰው ልጅ መገኛ ነው። ስለሱም እናያለን። And the methods historians used to study the past. ያለፉት ክንውኖች ሂስቶሪያንስ እንዴት ነው የሚያጠኑት? በምን ዘዴ ምን ዘዴዎችን ይጠቀማሉ? እሱንም እናያለን። ሜቶዶሎጂውን፣ ትንታኔውን፣ አናሊሲስ ትንታኔ፣ የመረጃ የታሪክ ምንጭ ትንታኔዎችን ይነግረናል። በተለያዩ ጊዜያት ላለፉት መቶ ሺዎች ዓመታት በሚሊየንስ ኢቭን በሂደት ለውጦች ታይተዋል እና እነኚህን ለውጦች እንዴት መረዳት እንደምንችል ትኩረትን ያደርጋል። ምዕራፍ 1 meaning of prehistory and history. pre ማለት ቅድመ ማለት ቅድመ ታሪክ እና ታሪክ ሁለቱን የሚለያቸው ከ5500 ዓመት በፊት ይህንን አሁን ስንተረጉመው የዛሬ 5500 ማለት አሁን 2000 ላይ ነን። 7500 ቢሲ አካባቢ ማለት ነው። እዚያ ላይ ነው እንግዲህ ራይቲንግ ስታርት ጽሁፍ የሰው ልጅ ጽሁፍ መጻፍ የጀመረው 5500 ከዛሬ በፊት የነበረ ስለሆነ ከዛ በፊት ያለውን ፕሪሂስቶሪ እንላለን። we call it prehistory. ወደዚህ ያለውን የታሪክ ጥናት ታሪክ አዘ ዲሲፕሊን ታሪክ የሚያጠናው ከ5500 ወደዚህ ያለውን፣ ከዚያ በፊት ያለው በፕሪሂስትሪ ነው የሚጠናው። ሂስትሪ ምንድን ነው? ቃሉ what is history? the word this derives ከምን መጣ ነው የሚለው ሂስቶሪያ መጠየቅ መመራመር ከሚል ጋር የተያዘ ነገር ነው ታሪክ ስንል። እንዳልኳችሁ prehistory refers to the period before written records. ከታሪክ መጻፍ በፊት የነበረ ነው። ስለዚህ ጽሁፍ ከሌለ ምንድን ነው ያለው አማራጭ? አርኪኦሎጂ ነው፣ የመሬት ቁፋሮ እና አጽም የሰው ልጅ ብቻ አይደለም፣ ፕላንት ፎሲልስ አሉ፣ እጽዋትንም እንስሳትንም የእነሱን ቅሬታ አካል፣ በተለይ ደግሞ የሰው ልጅ ቅሬታ አካል ቆፍሮ በዚያ ላይ ጥናት ማድረግ የሚችል አንድ ዲሲፕሊን ነው ፕሪሂስትሪ። History examines what happened, why it happened, and how it happened using written evidence. በጽሁፍ ላይ የተመሰረቱ መረጃዎችን መሰረት በማድረግ
ታሪክ ምን እንድናደርግ ይረዳናል? አንድ ክንውን what happened ምን ተከናወነ? ለምን ተከናወነ? እንዴት ሊከናወን ቻለ? ይህንን ይመረምራል። Historians distinguish the facts from opinions for accurate interpretation. ታሪክ ክንውኖችን ለመተርጎም ሁለቱ ልዩነት አላቸው። ኦፒኒየንስ ሀሳቦች ናቸው፣ ተግባራዊ ያልሆኑ ሀሳቦች። በተጨባጭ ደግሞ የሚታዩ መረጃዎች አሉ፣ ፋክትስ፣ ተጨባጭ የሆኑ ነገሮች። ሁለቱን እንድንለይ ይረዳናል። ሂስትሪ ሄልፕስ ኤክስፕሌን the past, understand the present and guide the future. ያለፈውን እንድናውቅ እንድናብራራ ይረዳናል። የአሁኑን እንድንረዳ ግንዛቤ እንዲኖረን የወደፊቱን እንድናውቅ ምን ሊመጣ እንደሚችል ይመራናል፣ ጋይድ ያደርገናል። 2. The discipline of history. History helps us understand the past, ቅድም ብያለሁ, interpret the present and prepare for the future. It promotes citizenship. በተጨማሪ የማንነት የሀገር ብሔራዊ ዜግነታችንን እንድናውቅ ብሔራዊ ስሜታችንን ያጠናክራል። ስለ ዓለም አቀፍ ሁኔታዎች እንድናውቅ ያግዘናል። ባለን ላይ ይጨምራል። ባለን እውቀት ላይ ተጨማሪ እውቀት እንዲኖረን ያደርጋል። It develops research skills like collecting and analyzing data. መረጃዎችን የመሰብሰብ እና በተገኙ መረጃዎች ላይ ትንታኔ እንድንሰጥ ክህሎት ይሰጠናል። የምርምር ክህሎት ያዳብርልናል። Through history, students practice critical thinking and evidence-based reasoning. በታሪክ ትምህርት በታሪክ እውቀት አማካይነት ተማሪዎች ምን እንዲያደርጉ ነው የሚያግዛቸው? ዝም ብሎ ያለ ምክንያት መረጃን መሰረት ባላደረገ ሁኔታ ሳይሆን ጀስት ትክክለኛ ግንዛቤ በምክንያት ላይ የተመሰረተ አስተሳሰብ እንዲኖረን መረጃዎችን መሰረት ባደረገ ምክንያታዊነት ላይ ያተኮረ ወይም ያለ አስተሳሰብ እንዲኖረን ያደርጋል። 1-1 The importance of history. History increases awareness of the past, ቅድም ብለናል, present and future. ታሪክ የምንለው ጠቀሜታው እነኚህን ነገሮች ያለፈው እንድናውቅ አሁን ያለውን ወደፊት የሚመጣውን ነገር የሆነ የራሳችን ግንዛቤ እንዲኖረን ይረዳናል። It helps understand democracy. ዲሞክራሲ ምንድን ነው? ብሔራዊ ስሜት ምንድን ነው? የሀገር አንድነት፣ ዓለም አቀፍ ግንኙነቶች ምንድን ናቸው? እውቀት እንዲኖረን ይረዳናል። ታሪክ ጠቀሜታ ታሪክን ማወቅ። Studying history builds analytical and problem solving skills. ትንታኔ ችግሮችን ለይተን ለነኝም ችግሮች መፍትሄ እንድንሰጥ ክህሎት ይሰጠናል። It strengthens identity, citizenship and critical reasoning. ደጋግመን ብለናል። እነኚህን ነገሮች ያጠናክራል። ብሔራዊ ስሜት ማን እንደሆን ማንነታችንን እንድናውቅ እንድናዳብር ብሔራዊ ስሜት እንዲኖረን ዜግነታችንን አውቀን ለሀገራችን የሚገባን ነገር እንድናደርግ ይረዳናል። በምክንያት ላይ የተመሰረተ
አሳሰብ እንዲኖረን ያደርገናል። 1-2 historiography and historical interpretation. Historiography is the study of how history is written. የታሪክ ጽሁፍ ማለት ነው። ጥናት የታሪክ ጽሁፍ ጥናት ማለት ነው historiography. Herodotus is known as the father of history. Here I want to show you the image of Herodotus. This is the one from Greek, among the Greek philosophers. እንግዲህ ታዋቂ የምንለው የግሪክ ፈላስፋ ነው። ፋዘር ኦፍ ሂስትሪ የታሪክ አባት ይባላል ሄሮዶትስ። and Leopold von Roy, here is the this is the image of Leopold von Roy. Established history as an academic discipline. በትምህርት ዲሲፕሊን ስለዚህ ትምህርት ጋር በተያያዘ ነው ሂስትሪን የታሪክ ባህሪውን ተፈጥሮውን መሰረት የጣለ ነው ታሪክ ትምህርት። In Ethiopia, history writing evolved from royal chronicles to modern research. የኢትዮጵያ እንግዲህ መነሻ ታሪክ ክሮኒክልስ ማለት ገድል የንጉሶችን ገድል ጽሁፎችን ነው። ኦኬ ጸሐፊዎቹም ክሮኒክለርስ እንላቸዋለን። ከዚያ ሮያል ክሮኒክልስ የንጉሶችን የትኛውንም የጦር ሜዳም ቢሆን የአስተዳደር ሁኔታ ኦኬ ንጉሱን ሊያስደስት በሚችል ሁኔታ በአብዛኛው መቃወም አይኖርም። የንጉሶችን ገድል የሚያሳዩ የሚያመለክቱ ጽሁፎች ከዚያ ቀስ በቀስ በኢትዮጵያ ታሪክ እንግዲህ ወደ ዘመናዊ ታሪክ 1960ዎቹ ጀምሮ በጣም አይኤስ የደቡቡንም የሰሜኑንም ጥናት ማድረግ የተቻለበት ጊዜ ነው። ይህንን ያስረዳናል በኢትዮጵያ ታሪክ ያለውን ዝግመታዊ ለውጥ ማለት እድገት የቀስ በቀስ እድገት ማለት ነው። እንማራለን እናያለን። ሂስቶሪካል ኢንተርፕሬቴሽን analyze and explains events while evaluating bias. ታሪክ አተረጓጎም ኦኬ ምን ያስረዳል? ምን እንድንተነትን ይረዳናል? ክንውኖችን ስናብራራ ስንተነትን ኦኬ የአንድ ወገንተኝነት መረጃ ላይ ያልተመሰረተ ወገንተኝነት እነኚህን በጥንቃቄ እንድናይ ያግዘናል። አንድ ታሪክ መረጃ በተለይ ሂስቶሪያንስ ታሪክን ሲጽፉ ባያዝድ መሆን የለባቸው። ኦኬ ወገንተኝነት ነፃ መሆን አለባቸው። 1.2.3 source of history እንግዲህ ታሪክ ጥናት ስናካሂድ የግድ መነሻ ያስፈልገናል። መረጃዎች ያስፈልጋሉ፣ ምንጮች ያስፈልጋሉ። የታሪክ ምንጮች እንጂ በባዶ ነገር የሚጻፍ ነገር የለም። ስለዚህ ምንጮችንም የታሪክ መረጃዎችን በሁለት መልክ ነው የምናየው። ፕራይመሪ እንላለን፣ ሰከንደሪ የመጀመሪያዎቹ ከክንውኑ ጋር ግንኙነት ያላቸውን ማለት ነው። ፕራይመሪ ፈርስት ሃንድ ኢንፎርሜሽን መረጃ ሰጪ ናቸው፣ አስተማማኝ ናቸው። ሰከንደሪ ደግሞ እነኚህ ፕራይመሪዎቹ በሌሉበት ድጋፍ የሚያደርጉ ናቸው። ሰከንደሪ ትንሽ የመተማመኑ ሁኔታ ልክ እንደ ፕራይመሪ they are not reliable አስተማማኝ መረጃ ናቸው ልንል አንችልም። ፕራይመሪ ሶርስ ኢንክሉድ ኦሪጂናል ማቴሪያልስ የመጀመሪያዎቹ ኦኬ ቀደምት
ማቴሪያሎች ናቸው። ቱልስ፣ ሪዩንስ፣ ዶኪመንትስ። የመጀመሪያዎቹ አንድ ክንውን ሲካሄድ ታሪክ ሲጠና በዚያ ጊዜ የነበሩ መሳሪያዎች፣ የእርሻ መሳሪያዎች ሊሆኑ ይችላሉ። የቤት ውስጥ አገልግሎት ለምግብነት የሚጠቀሙበት መሳሪያዎች ሊኖሩ ይችላሉ። የነኛ የህንፃዎች ፍርስራሾች ሪዩንስ፣ መረጃዎች ዶክመንትስ፣ በጽሁፍ ላይ ያሉ መረጃዎች እነኝህን ሁሉ ያካትታሉ። ሰከንደሪ ሶርስ ትርጉሞች ናቸው። ቴክስት፣ መጽሐፎች፣ በሰዎች የተጻፉ መጽሐፎች፣ አንቀጾች፣ የተወሰኑ የተቀነጨቡ የታሪክ መረጃዎች አርቲክልስ ይኖራሉ። ኦራል ትራዲሽንስ ካንሰርቭ ሁለቱንም ያገለግላሉ ነው የሚለው። ካንሰርቭ ቦት ፕራይመሪ ኤንድ ሰከንደሪ ሶርስ ሁለቱ ነው። ስፔሻሊ ፎር ኢሊትሬት ሶሳይቲስ የመጽሐፍ የማንበብ ክህሎት በሌላቸው ማህበረሰቦች ዘንድ ፕራይመሪ ሶርስ ማግኘት ስለሚከብድ ሰከንደሪ ሶርስ የሆኑትን ኦራል ትራዲሽንስ እንደ ፕራይመሪ ሶርስ እንጠቀማለን። ፕራይመሪ ሶርሱ ከሌለ ኦራል ትራዲሽንስ እንደ ፕራይመሪ ሶርስ እንጠቀማቸዋለን። ግን they are grouped in both primary and secondary source። የመጀመሪያ መረጃ ታሪክ መረጃ ምንጮች እንላቸዋለን። በሁለተኛ ደረጃ የሚታዩ የታሪክ መረጃ ምንጮች ሆነው የሚያገለግላሉ። all source must be critically examined for authenticity and accuracy። ተጨባጭ የሆነ ታማኒነት ሊኖረው የሚችል ታሪክ መረጃ ለማግኘት የግድ ጥናት መደረግ አለበት፣ መመርመር አለበት፣ መፈተሽ አለበት። ወደ አንድ እውነተኛ የሆነ አስተማማኝ የምንተማመንበት የታሪክ መረጃ እንዲሆን ለማድረግ የግድ በትክክል ጥናት ምርምር መካሄድ አለበት ነው የሚለው። 1.2.4 dating in history። ታሪክ ክንውኖች በክሮኖሎጂ ነው፣ በቀስ በቀስ ከጥንት ወደ መካከለኛ ዘመን፣ ከመካከለኛ ዘመን ወደ ዘመናዊ። ስለዚህ ክንውኖችን ምንድነው ዴቲንግ ሾውስ when events occurred። ጊዜ አለ። አንድ ነገር ሲከናወን ጊዜ አለ። ታይም there was time በአንድ ወቅት ላይ የተከናወነ ነገር ነው። ስለዚህ ጊዜ አስፈላጊ ነው። helps track change over time። ለውጦችን እንድናውቅ በጊዜ ላይ ተመስርተን ለውጦችን እናውቃለን። ታይም ዩኒትስ ኢንክሉድ እንግዲህ ክንውኖቹን በ10 which is decade፣ በመቶ ዓመታት century፣ በ1000 ዓመታት ሚሊኒየም። these are the meanings። 10 ዓመት ስንል በታሪክ ትምህርት ውስጥ ዲኬድ ማለታችን፣ ሴንቹሪ ስንል 100 ዓመት ማለት፣ ሚሊኒየም 1000። ታይምላይንስ ክንውኖችን በጊዜ ሂደት በቅደም ተከተል ስንደረድር we call them chronological order እንላቸዋለን። ክንውኖችን በቅደም ተከተል ማስቀመጥ ማለት ነው። ታይምላይን history is divided into ancient, medieval and modern periods። የትኛውም ሀገር ብንሄድ ኢትዮጵያን ጨምሮ ኢትዮጵያ የራሷ የሆነ ኤንሽንት፣ ሜዲቫል ኤንድ ሞደርን ፔሪየድ አላት። አፍሪካም አላት። ዓለምም አውሮፓም የየራሳቸው ጊዜያት የተከፋፈሉ ፒሪዮዶች አሉ። ለምሳሌ ኢትዮጵያን ብናይ ኤንሽንት ኢትዮጵያን ሂስትሪ ከዳማት ቢነሳ 1000 ቢሲ ላይ እስከ ኢኮኖሚያዊ ስልጣን እስከያዘበት 1270 we call it ምን እንለዋለን? ኤንሽንት ነው። ጥንታዊ የኢትዮጵያ ታሪክ በዚህ
ጊዜ ውስጥ ያለውን መካከለኛው ዘመን ከ1270 እስከ ቴዎድሮስ ስልጣን እስከያዘበት 1855 ዊ ኮል ኢት ሜዲየቫል ኢትዮጵያን ሂስትሪ አንድ ሞደርን ኢትዮጵያን ሂስትሪ ከ1855 ቴዎድሮስ ወደ ስልጣን ከመጣበት ጊዜ ጀምሮ ያለውን ማለት ነው። ስለዚህ በፒሪየድ ነው የምንከፋፈለው። ኦኬ ታሪክ ራሱ ክንውኑ በማያቋርጥ ሁኔታ የመጣ ክስተት ክንውን ነው። እነኚህን ለጥናትም ቢሆን ግንዛቤ እንዲኖረን ለማድረግ መከፋፈል አለብን። ኢን ታይሚንግ በጊዜ ኤንሽንት ብለን ሜዲየቫል፣ ሞደርን። ለምሳሌ ባትል ኦፍ አድዋ ስንል ወን ዋዝ ኢት ሃፕን መቼ ነው የተከናወኑ? 1896 ይሄ ታይሚንግ ነው። ዓመተ ምህረቱ ታይሚንግ ነው። በጣም ጠቃሚ ነገር ነው በታሪክ ጥናት ውስጥ። ግሬት ኢትዮጵያን ሬኔሳንስ ደግሞ ገርድ የምንለው ፕሮጀክት 2011 ላይ ነው። ታይሚንግ የራሱ ታይሚንግ ያለው። ኦኬ ተማሪዎች ለዛሬ እስከ 1.24 በአማርኛ ምዕራፍ አንድን ለማየት ሞክሬያለሁ። መልስ ለማብራራት ሞክሬያለሁ። ከ1-3 ጀምሮ እስከ መጨረሻው በፓርት 2 እንገናኛለን። ለዛሬ ይበቃናል። ቴንክ ዩ። አመሰግናለሁ።